ሰላም ወዳጆቼ እንዴት አላችሁ? ጌታ ይባረክ። እኔ ወንድማችሁ ፓስተር ቴዲ ነኝ ከኢትዮጵያ አዲስ አበባ ኦፕን ሄቨን አገልግሎት። ዛሬ ደግሞ እንደተለመደው በዚህ ቀን ከመጽሐፍ ቅዱሳችን አንድ ስፍራ ላይ በማንሳት አንዳንድ ሐሳቦችን ከእናንተ ጋር ለመነጋገር ለማውራት በዚህ ያለው የእግዚአብሔር ጸጋ ይረዳናል፣ እንማራለን፣ እውነቶችን እንካፈላለን፣ መንፈስ ቅዱስ ያስተምረናል። ሁላችንም በያለንበት ሁኔታ ከዚህ ማዕድ እንቆርሳለን ማለት ነው። ዛሬ በአንድ ለየት ባለ ሐሳብ ከኔ ጋር ጥቂት ደቂቃዎችን እንቆያለን። ይሄ ክፍል የሚገኘው በአንደኛ ዜና ምዕራፍ 29 ቁጥር 12 ላይ ነው። እንደዚህ ይላል፣ ባለጠግነትና ክብር ካንተ ዘንድ ነው፣ አንተም ሁሉን ትገዛለህ። ኃይልና ብርታት በእጅህ ነው፣ ታላቅ ለማድረግ ለሁሉም ኃይልን ለመስጠት በእጅህ ነው ይላል። ባለጠግነትና ክብር ካንተ ዘንድ ነው ይላል። ወዳጆቼ ይገርማችኋል። ባለጠግነትና ክብር የሚባሉ እነዚህ ሁለት ነገሮች በሰው ጥረት ወይም በሰው ልፋት የማይገኙ ከእግዚአብሔር ዘንድ ብቻ የምናገኛቸው እነዚህ ሁለት ነገሮች ወዳጆቼ በጣም ብዙዎች የደከሙለት እድሜያቸውን ሰጥተው ሲለፉ ሲፈልጓቸው ውለው ያላገኟቸው ነገሮች ናቸው። ይሄ የዳዊት መገለጥ ነውና የዳዊት የምስጋና ጸሎት ይላል። ስለዚህ ዳዊት ደግሞ እንደምታውቁት በመገለጥ የታወቀ ነው፣ በቅኔ የታወቀ ነው፣ በዜማ የታወቀ ነው። እግዚአብሔርን ሲያወድስ እንደዚህ ያለ፣ ባለጠግነትና ክብር ከአንተ ዘንድ ብቻ ናቸዋል። አንተ ሁሉን ትገዛለህ፣ ኃይልና ብርታት በእጅህ ነው። አይገርምም? የትኛውም ኃያል መንግስት እነዚህን ሁለት ነገሮች ሊሰጣቸው አይችልም። የትኛውም በአንደኛው ዓለም እንኖራለን ብለው የሚያስቡ ሰዎች ያላገኟቸው በጣም በትልልቅ ዩኒቨርሲቲዎች ገብተው ተምረው በትልልቅ ዲፓርትመንት ግራጁዌት አድርገው ባለጠግነትና ክብር የሚባሉትን ነገሮች ሰዎች አላገኙም። ይገርማቸዋል። ጥበብን፣ እውቀትን ሰዎች ሊሸምቱ ይችላሉ። ባለጠግነት የሚባለው ነገር ግን ከእንደዚህ አይነት ነገር ጋር የሚገናኝ አይደለም። ክብርም እግዚአብሔር ካልሰጠ ሰዎች በራሳቸው ሰርተው የሚያመጡት ነገር አይደለም። ወዳጆቼ በእግዚአብሔር መወደድ በእግዚአብሔር ተቀባይነትን ማግኘት ከእግዚአብሔር ዘንድ የሆነውን ፌቨር በመቀበል የሚገኝ ነገር ነው። እንደምታውቁት ወደ እሴይ ቤት ሳሙኤል የዘይት ቀንዱን ይዞ በመጣ ጊዜ ሰው ነውና ተሳሳተ። እንደነ ኤልያብ አይነት ትከሻቸው ከፍ ከፍ ያሉ ስለነበሩ እግዚአብሔር ሊመርጥ የሚችለው እንደነዚህ አይነቱን ነው ብሎ ሊቀባ ባለ ጊዜ እግዚአብሔር እያስቆመው አባትየው እንኳን እስኪረሳው ዳዊትን የተረሳበት ምዕራፍ ነውና ዳዊት ይህንን ጠንቅቆ የሚያውቅ ሰው ስለሆነ እዚህ መገለጥ ላይ ሲያወራልን ባለጠግነትና ክብር ካንተ ዘንድ ብቻ ናቸው አለ። ይገርማችኋል። ዳዊት ባለጠግነትን ያገኘው ከሰው አይደለም። ሳኦል ወዶት አይደለም ያንን መንግስት አሳልፎ የሰጠው። ሳኦል ወዶት አይደለም ልጁን የዳረለት። ሳኦል ወዶት አይደለም። ታስታውሳላችሁ፣ እንደውም በብዙ ሲያሳድደው፣ በብዙ ጠላት ሆኖ ሲነሳበት እግዚአብሔር ሞገስየው ነው። እግዚአብሔር ያስመለጠው ያንን የመከራ ምዕራፍ እንዲጨርስ እግዚአብሔር አብሮት እየሆነ የመጨረሻውን እሱ የተናገረለትን ያንን የንግስና ስፍራ እግዚአብሔር ሲሰጠው ዳዊት ይህንን አለ፣ ባለጠግነትና ክብር ከአንተ ዘንድ ብቻ ናቸዋል። አንዲትን ነገር እሻለሁ፣ በእግዚአብሔር ቤት ለዘላለም እኖር ዘንድ። ሌላው ሁሉ ይቅርብኝ፣ ሌላው ሁሉ ይወሰድብህ ብባል ምንም አይመስለኝም። ነገር ግን የሳኦልን መንግስት ሲቀማ ያየው ዳዊት እንደዚህ ያለ፣ በህይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። ወዳጆቼ መጽሐፍ ቅዱስ በአዲስ ኪዳንም ይህንን ሐሳብ በአጽንኦት ሲናገር እንደዚህ ይላል፣ ምሕረት ለወደደ ወይም ለሮጠ አይደለም፣ ከሚምር ከእግዚአብሔር ዘንድ ብቻ ነው ይላል። ወዳጆቼ ያዕቆብን ወደድኩ ኤሳውን ጠላሁ ብሎ በሚናገርበት በዛ ክፍል ላይ እግዚአብሔር የወደደውን የሚያደርግ ሉዓላዊ አምላክ እንደሆነ ያየንበት ክፍል ነውና ተበልቶ የማያልቅ መናችን ኢየሱስ፣ የዘላለም ገበታችን ኢየሱስ፣ ለሁል ጊዜ ወዳጅ የሆነ፣ ለሁል ጊዜ ዋስትና የሆነ፣ ለሁል ጊዜ አስተማማኝ የሆነ፣ ያልቅብኝ ይሆን ብለን የማንፈራው ይሄ ወዳጃችን ወስዶ ሲያስቀምጠን፣ ይህንን ፌቨር ሲሰጠን እንዲሁ ስለወደደን ይላል መጽሐፍ ቅዱስ። በሌላ ስፍራ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 6 ላይ እንደዚህ ይላል፣ እንግዲህ በጊዜው ከፍ እንዲያደርጋችሁ
ጌታ ይባረክ። ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ይላል። በጊዜው እግዚአብሔር በራሱ ጊዜ ይሰራል። እግዚአብሔር በራሱ አደራረግ ያደርጋል። አንደኛው ከፍ የማለት ሚስጥር ታውቃላችሁ፣ ይሄ መንፈሳዊ ፕሪንሲፕል ነው። አንደኛው ከፍ ለማለት የፈለገ ሰው በእግዚአብሔር እግር ስር ራሱን ማዋረድ ነው። ጴጥሮስ ሲነግረን ለዛ ነው። እንግዲህ ይላል በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ይለናል። ወዳጆቼ እንግዲያውስ ሚስጥሩ ምንድን ነው? መንፈሳዊ ዓለም ላይ ሞገስ ለማግኘት ፌቨር ለመቀበል ካላችሁኝ የመጀመሪያው ትህትና ነው ወዳጆቼ። በእግዚአብሔር ፊት ሀምብል በሆነ ልብ ቀርቦ ከዙፋኑ ስር መገኘት፣ አለመጥፋት፣ እግዚአብሔርን ማምለክ፣ እግዚአብሔርን ማገልገል፣ ለሱ ክብር መገዛት፣ ለሱ ራስን ማስገዛት። ያን ጊዜ እግዚአብሔር የተዋረዱትን ማክበር ይችልበታል። እግዚአብሔር የተናቁትን ከፍ ከፍ ማድረግ ይችልበታል። በመዝሙር ምዕራፍ 13 ላይ ሲናገር እንደዚህ ያለ፣ ችግረኛውን ከመሬት አለ ምስኪኑን ከፋንድያ ከፍ የሚያደርግ እንደ እግዚአብሔር ማን ነው? ወዳጆቼ እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ወዳጅ፣ እንደ እግዚአብሔር ያለ የልብ፣ እንደ እግዚአብሔር ያለ ታናናሾችን ታላላቅ ማድረግ፣ የተዋረዱትን ማክበር የሚችል ከመኳንንትና ከአለቆች ተርታ ወንበር እኩል ማስቀመጥ የሚችል የለም። ታስታውሳላችሁ ሜምፊቦስቴን በንጉሥ ገበታ ከኔ ጋር ትቀመጣለህ ሲለው የዳዊት ኃያላን የነበሩበት ስፍራ ላይ ነው ወስዶ በአንድ ጀንበር እንደገና ከነሱ እኩል ያከበረው። በጊዜው ይላል መጽሐፍ ሲናገር ከፍ ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ይላል። በእግዚአብሔር ፊት እንደተዋረደ ሰው መሆን መክበር ነው ወዳጆቼ። በእግዚአብሔር ፊት ውርደት የለም። በእግዚአብሔር ፊት መዋረድ ማለት መገዛት ማለት ነው። ለእግዚአብሔር መሰጠት ማለት ነው። ዘመንን አሳልፎ መስጠት ማለት ነው። የኔ የምንለውን ነገር የሱ ማድረግ ማለት ነው። እንኳን የኛ የሆነው እኛ ራሱ የሱ ስለሆንን ማለት ነው ወዳጆቼ። በእግዚአብሔር ፊት ራሳችንን ስንሰጥ የኛ የሆነው ሁሉ ለሱ ይሆናል ወዳጆቼ። ያን ጊዜ እግዚአብሔር ከየትኛውም ቦታ አንስቶ ፌቨር ሰጥቶ እግዚአብሔር በጊዜው ከፍ ማድረግ ይችልበታል ወዳጆቼ። በሰው እጅ የወጣ በሰው ይወርዳል። እግዚአብሔር ያወጣውን ግን ማንም አያወርደውም። በሰው ስልጣን ያገኘ ሰው ያወርደዋል፣ ጊዜ ያወርደዋል። እግዚአብሔር ያከበረውን ማን ይንቀዋል? እግዚአብሔር ቦታ የሰጠውን ማን ይቀማዋል? ወዳጆቼ እንደተወደዱ ልጆች ተቀባይነትን እንዳገኙ በእግዚአብሔር ፊት ሞገስን እንዳገኙ ሰዎች ራሳችንንና የኛ የሆነውን ሁሉ ስንሰጥ ይሄ ፌቨር ያገኘናል። መንፈሳዊ ዓለም ለኛ ዕውቅና መስጠትን ይጀምራል። እግዚአብሔር ከእርሱ ጋር ያለ ሰው የትም ገብቶ ባለድል ነው። ዛሬ ልላችሁ የምፈልገው ነገር አለ። ይሄ ባለጠግነትና ክብር የተባለው ነገር ከእግዚአብሔር ዘንድ ይገኛል። እሱን ደግሞ የምናገኝበት መንገድ አንዱ ትህትና ነው። እርሱን ደግሞ የምናገኝበት መንገድ አንዱ ለእግዚአብሔር በመገኘት ነው። ዛሬ ራሳችንን ዝቅ አድርገን በእግዚአብሔር እግር ስር በመገኘት ልክ እንደ ማርያም ግን መልካምን እድል መርጣለች፣ ከእርሷም አይወሰድባትም እንደተባለ የሚያስፈልገው አንድ ነው። እርሱም ደግሞ ማርያም ልክ እንዳደረገችው በክርስቶስ እግር ስር ቁጭ ብሎ በማሳለፍ ከመባከን በመትረፍ በእግዚአብሔር ፊት ሞገስ በማግኘት ልክ እንደ ማርያም በመወደድ ማለት ነው ወዳጆቼ። ስለዚህ እንደ ማርታ መባከን ሳይሆን ማርታ በእርግጥ ለማገልገል ብላ ነው ተፍ ያለችው ወዲህ ያለችው። ነገር ግን ክርስቶስን ያስደሰተው ኢየሱስን ያስደሰተው የማርያም መቀመጥ ነውና ከክርስቶስ እግር ስር በመሆን ይህንን ፌቨር በመቀበል በእግዚአብሔር ቤት መኖር ማትረፊያ ነው። በእግዚአብሔር ቤት መኖር ሞገስ ነው። በእግዚአብሔር ቤት መኖር የዘላለም ነው። በኢየሱስ እግር ስር በመቀመጥ ቃሉን በመስማት ከእርሱ በመማር በሞገስ መኖር ይሁንልን። ወዳችኋለሁ። ሻሎም። ብሩካን ናችሁ።